አሁን ከፊት የምትታየውና ውድድሩን በአስደናቂ ብቃት እየመራች ያለችዋ ኮከብ ሌላኛዋ የሀገራችን ኩራት አትሌት ትዕግስት ግርማ ነች። በቶኪዮና በፓራ ኦሎምፒክ ውድድሮች ላይ ለሀገሯ የወርቅ ሜዳሊያዎችን ያስገኘችው እና የማይበገረው የጽናት ስነልቦናዋ የምትታወቀው ይህች ሰዓት አትሌት አሁንም በቪየና አደባባዮች ላይ አዲስ ታሪክ ለመጻፍ ወደፊት በጥንካሬ እየገሰገሰች ትገኛለች። እያንዳንዱ እርምጃዋ በጥንቃቄና በራስ መተማመን የተሞላ በመሆኑ በመላው ዓለም የሚገኙ የስፖርቱ አፍቃሪያን ቀልብ ከፍተኛ ሁኔታ ስባለች። ውድ ቤተሰቦቻችን ይህን የምትመለከቱት ውድድር የ2026ቱ የቪየና ኦስትሪያ ማራቶን ውድድር ነው። ከመሪዋ ትዕግስት ግርማ በስተጀርባ ያለው ፍልሚያም እጅግ ለአስጨራሽ መልክ ይዟል። ሌላኛዋ ብርቷ ኢትዮጵያዊት ሀብታምነሽ ተስፋዬ ከኋላ ትከተላለች። ኬንያውያኑ አትሌት ሄለን ቼፕኮሬር እና ፌይዝ ቼፕኮኤችም እየተከተሉ ይገኛሉ። ውድድሩ አሁን ላይ ከፍተኛ ብልሃትና ስልታዊ የሩጫ ታክቲክ የታየበት በመሆኑ የወርቅ ሜዳሊያውን ክብር ማን ይወስደው ይሆን የሚለው ጥያቄ በተመልካቹ ዘንድ ታላቅ ጉጉትና መነቃቃትን ፈጥሯል። ለዚህ ውድድር ቅድመ ግምት ሲሰጥ አትሌት ትዕግስት ግርማ በዚሁ በፈረንጆቹ 2026 በተካሄደው የኳታር የሴቶች ማራቶን ላይ ያሳየችው ድንቅ የአሸናፊነት ብቃት አሁንም በቪየና መድረክ ላይ ቀዳሚዋ የዋንጫ ተፎካካሪ እንድትሆን አድርጓታል። እርግጥ ነው ሁልጊዜም በረዥም ርቀት ሩጫ ላይ ጠንካራ ተግዳሮት ይዘው የሚመጡት የኬንያዋ አትሌቶች ለዚህ ድል ከፍተኛ ግምት አግኝተው የነበረ ቢሆንም የትዕግስት የዛሬ አቋም ግን የቅድመ ውድድር ግምቶችን ሁሉ ገልብጦ የራሷን የበላይነት እንድታውጅ ያደረገም ሆኗል። ይሁን እንጂ ውድድሩ ወደ ማጠናቀቂያው መስመር እየተቃረበ ባለበት በዚህ ወሳኝ ሰዓት አትሌት ትዕግስት ግርማ እስካሁን ባለው አሯሯጧ ፈጽሞ የመዛል ወይም የመድከም ምልክት በፊቷ ላይ አይታይም። ይልቁንም ፍጥነቷን የጨመረች የድል አክሊሉን ለመቀዳጀት ወደፊት እየገሰገሰች ትገኛለች። መላው ስፖርት ወዳድ ሕዝብም የዚህን አስደናቂና ታሪካዊ ሩጫ የመጨረሻ ውጤት ለማየት በአንድ ትንፋሽና በታላቅ ጉጉት ውድድሩን እየተጠባበቀ ይገኛል። ውድ የቻናላችን ቤተሰቦች የኢትዮጵያ አትሌቲክስ የባህላችን መገለጫ ብቻ ሳይሆን ሰንደቅ ዓላማችንን በዓለም አደባባይ ከፍ የሚያደርግ የሀገራችን ክብር ነው። ይህንን ታላቅ ታሪክ ይበልጥ ተደራሽ ለማድረግና ሰፊ ሽፋን ሰጥተን ለመስራት የእናንተ ድጋፍ ለኛ ብርታት ነው። አሁኑኑ ቪዲዮን ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን በኮሜንት አጋሩ። እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰባችን እንድትሆኑም እንጋብዛለን። መልካም ቆይታ። አሁንም ትዕግስት ግርማ ውድድሩን ከፊት ሆና በልዩ መነሳሳት እየመራችው ትገኛለች። ከጥቂት ወራት በፊት በዶሃ የሴቶች ማራቶን ላይ ያሳየችውን አስደናቂ ታሪካዊ ብቃት ዛሬም በቪየና አደባባዮች ላይ ለመድገም በከፍተኛ ፍጥነት ወደፊት እየተንደረደረች ትገኛለች። የዘንድሮ የቪየና ሲቲ ማራቶን ከቀደሙት ዓመታት ውድድሮች በግንባር ቀደምነት የሚለየው በሴቶች በኩል ታሪካዊና አዲስ የቦታ ሪከርድ ወይም ኮርስ ሪከርድ ይመዘገባል ተብሎ በጉጉት የሚጠበቅበት መሆኑ ነው። በፓራ ኦሎምፒክ መድረክ የሁለት ጊዜ የወርቅ ሜዳሊያ ባለቤት የሆነችው እና ማየት የተሳናት ማለትም በጭላንጭል ብቻ ማየት የምትችለው ብርቷ ኢትዮጵያዊት ምንም አይነት የአካል ጉዳት የሌለባቸውን ጠንካራ የዓለም አትሌቶችን አስከትላ ውድድሩን በበላይነት መምራቷ የዘንድሮ ፍክክር በታሪክ ልዩ ክስተት አድርጎታል። በሌላ በኩል የዘንድሮ ውድድር የኢትዮጵያ አትሌቶች ብርቱ ፍክክር ያሳዩበትም ሆኖ እንደቀጠለ ነው። ከፊት የምትገሰግሰው መሪ አትሌት በተጨማሪ ሌላኛዋ ብርቱ ኢትዮጵያዊት አትሌት ሀብታምነሽ ተስፋዬ በጥቂት ሴኮንዶችና እርምጃዎች ብቻ ዘግይታ በሁለተኝነት በመከተል ውድድሩ እስከ መጨረሻው ሜትር ድረስ በከፍተኛ ጥንካሬና ትንቅንቅ የተሞላ እንዲሆን አድርጋዋለች። በሴቶች ቀዳሚ የፊት መስመር ተሰላፊዎች ውስጥ የሀገራችን አትሌቶች ይዘውት የመጡት አስደናቂ ስልት በቪየና ማራቶን ታሪክ ኢትዮጵያውያንን ደማቅ አሻራ አዲስ ከፍታ ላይ ያደረሰ ሆኗል። በወንዶች በኩል ደግሞ ውድድሩ ፍጹም ያልተጠበቁ አዳዲስ ፊቶች ብቅ ያሉበትና የቅድመ ውድድር ግምቶችን ሙሉ በሙሉ የቀየረ አስደናቂ ክስተትም አስተናግዷል። በማራቶን ታሪክ ገና ለሁለተኛ ጊዜ ብቻ የተሳተፈው የ24 ዓመቱ ወጣት ኬንያዊ አትሌት በ30ኛው ኪሎ ሜትር ላይ ማንም ሳይጠብቀው ከዋናው ስብስብ ውስጥ ብቻውን ተነጥሎ በመውጣት የራሱን ጥቃት ሰንዝሯል። በመጨረሻ ማሸነፍ ችሏል።
ይህ ድንገተኛና ደፋር እርምጃ ልምድ ያላቸውን ታዋቂ የኢትዮጵያና የዓለም አትሌቶችን ያስገረመ ከመሆኑም በላይ በወንዶች ዘርፍ የቅድመ ውድድር ግምቶችን ያፈረሰ አዲስ የርቀቱ ኮከብ የታየበት ውድድር እንዲሆንም አድርጎታል። በመጨረሻም የዘንድሮ የቬና ማራቶን ከቅርብ ዓመታት ወዲህ ከፍተኛ ቁጥር ያለው ህዝባዊ ተሳትፎና ደማቅ ድባብ የተመዘገበበት ትልቅ የሩጫ ፌስቲቫል ሆኖ ማለፉ ልዩ ያደርጓል። በማራቶን በግማሽ ማራቶንና በሪሌ ውድድሮችም ላይ በ10 ሺዎች የሚቆጠሩ አትሌቶች ከመላው ዓለም የተሳተፉበት ሲሆን ይሄ ውድድሩ የዓለም አቀፋዊ ተቀባይነትና የከተማዋ ቱሪዝም ፍሰት ከመቼውም ጊዜ በላይ ከፍ እንዲል አድርጎታል። አሁን እንግዲህ መላው ስፖርት ወዳድ የሴቶች ማራቶን ውድድር በየመንገዱ ግራና ቀኝ በመቆም የመጨረሻውን አሸናፊ በጉጉት እየተጠባበቀ ይገኛል። በ2026 የቬና ሲቲ ማራቶን የሴቶች ውድድር ገና ከጅምሩ አንስቶ በከፍተኛ ፍጥነትና ብልሃት የተሞላበት እልህ አስጨራሽ ፉክክር እየታየበት ይገኛል። የፊት ለፊቱን መስመር የያዙት የኢትዮጵያና የኬንያ አትሌቶች ገና በ20ኛው ኪሎ ሜትር ላይ የነበረውን የቦታ ሪከርድ ለመስበር ያላቸውን ጉጉት በተረጋጋና ወጥ በሆነ የሩጫ ስልት ማሳየት ጀምረዋል። በዚህ የመጀመሪያው የውድድር ምዕራፍም ላይ አትሌቶቹ እርስ በርስ እየተጠባበቁ እና የሩጫ እቅዳቸውንም ይዘው ሲሮጡ ታይተዋል። ውድድሩ አጋማሽ ላይ ደርሶ ወደ 30ኛው ኪሎ ሜትር ሲጠጋ ግን በቡድን ውስጥ የነበረው መከፋፈልና በግልጽ መታየትም የጀመረበትም ሆኗል። በዚህ ወሳኝ ሰዓት በአስደናቂዋ የሀገራችን አትሌት ትዕግስት ግርማና ሌላኛዋ ብርቱ ተፎካካሪ ፍጥነታቸውን በከፍተኛ ሁኔታ በመጨመር ከኬንያውያኑ ሄለን ቼፕኮሬርና ፌይዝ ቼፕኮኤች በመነጠልም ወደፊት እየገሰገሱ ይገኛሉ። ሁለቱም የኢትዮጵያ አትሌቶች የቬናን ታሪካዊና ውብ መንገዶች እያቋረጡ በሴኮንዶች ልዩነት ብቻ ተቀራርበው መሪነቱን በመያዝ ውድድሩን ሙሉ በሙሉ የኢትዮጵያን ፍልሚያት ያደረጉት ይመስላል።
አሁን ውድድሩ ሊጠናቀቅ በጣም ጥቂት ደቂቃዎች ብቻ ነው የቀሩት። ኢትዮጵያውያን አትሌቶች ከፊት ሆነው ውድድሩን አሁንም እየመሩት ይገኛሉ። ውድ ቤተሰቦቻችን ቪዲዮውን ላይክ በማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁ ማጋሩን። አሁንም መልካም ቆይታ። ውድድሩ አሁንም በአስደናቂ ሁኔታና እንዲሁም በከባድ ፉክክር ታጅቦ እንደቀጠለ ይገኛል። ከፊት ሆና ብቃቷን እያሳየች ካለችው ትዕግስት ገዛኸኝ ሌላ በዚህ ታሪካዊ መድረክ ላይ ብርቱ ተፎካካሪ ሆና በጽናት እየተጓዘች ያለችው አትሌት ሀብታምነሽ ተስፋዬ ነች። በረዥም ርቀት ሩጫና በማራቶን ውድድሮች ላይ በተከታታይ የምታሳየው አስደናቂ ብቃት ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ስሟ በጉልህ እንዲነሳ ካደረጉ የሀገራችን ድንቅ አትሌቶች መካከል ይህች አትሌት አንዷ ነች። በትዕግስትና በጠንካራ ስነልቦና የምትታወቀው ይህች አትሌት በተለይ በማራቶን ውድድሮች ላይ ያላት ወጥ የሆነ አጨራረስ በዓለም አቀፍ ደረጃ ትኩረት እንድትስብና ከተለያዩ ታዋቂ የሩጫ አዘጋጆችም ዘንድ ከፍተኛ ግብዣ እንዲቀርብላት አድርጓል። አትሌት ሀብታምነሽ ወደ ማራቶን ከመሸጋገሯ በፊት በጎዳና ላይ ሩጫዎችና በተለያዩ የሀገር ውስጥና ቀጠናዊ የርቀት ውድድሮች ላይ በመሳተፍ ሰፊ ልምድ ያካበተች አትሌትም ነች። በዓለም አቀፍ ደረጃ በርካታ ስኬቶችን ማስመዝገብ የቻለችው ይህች አትሌት በተለያዩ ታዋቂ ውድድሮችም ላይ የመሪዎቹን ቡድን በመቀላቀል የምታደርገው ስልታዊ ፍልሚያ እንዲሁም የምታስመዘግባቸው የደረጃ ማሻሻያዎችም በሰፊው ይጠቀስላታል። አሁንም በዚህ በቬና ማራቶን ውድድር ላይ ድንቅ ብቃቷን እያስመሰከረች ትገኛለች። ከኢትዮጵያዊቷ አትሌት ትዕግስት ግርማ ኋላ አሁንም እየተከተለች ትገኛለች። ከፊት ሆና እየመራች ያለችው አትሌት ትዕግስት ገዛኸኝ በውድድሩ መጀመሪያ አጋማሽ ላይ እጅግ የተረጋጋና ብልሃት የተሞላበት ታክቲክ ነበር የተከተለችው። ትዕግስት አስፈላጊ ጉልበት ሳታባክን የራሷ ወጥ ፍጥነት ወይም ፔስ ጠብቃ ተጉዛለች። ይሄ የመጀመሪያው ምዕራፍ ስልቷም ውድድሩ ላይ መጨረሻና ከባዱ ኪሎ ሜትር ሲቃረብ የሚፈለገውን ከፍተኛ ኃይል በውስጧ ጠብቃ እንድትቆይ አግዟታል። ውድድሩ 30ኛው ኪሎ ሜትር ላይ ሲደርስ ግን ትዕግስት ታክቲኳን ሙሉ በሙሉ በመቀየር ፈጣን የማጥቃት እርምጃም ሰንዝራለች። ፍጥነቷን በከፍተኛ ደረጃ በመጨመር ጠንካራ ተፎካካሪዎቿ የነበሩት ኬንያውያኑ አትሌቶች በመበተን ከሌላኛዋ የሀገራችን አትሌት ሀብታምነሽ ተስፋዬ ጋር ብቻቸውን ተነጥለው እንዲወጡ አድርጋለች። ይሄ በውድድሩ መሀል የወሰደችው ደፋር እርምጃ ተቀናቃኞቿን ከስነ ልቦና ውጪ ያደረገና ውድድሩን ሙሉ በሙሉ በቁጥጥሯ ስር ለማዋል ያስቻላት ቁልፍ የውሳኔ ሰዓትም ሆኖላታል።
ውድ ቤተሰቦቻችን በኦስትሪያ መዲና በታላቅ ድምቀት በተካሄደው በ43ኛው የቪየና ሲቲ ማራቶን የሴቶች ውድድር የኢትዮጵያ አትሌቶች ሙሉ በሙሉ የበላይነታቸውን በማረጋገጥ ታሪካዊና ደማቅ ድል አሁን አስመዝግበዋል። በውድድሩ ላይ የተሳተፉት የሀገራችን አትሌቶች ገና ከጅምሩ ከፍተኛ ፉክክር በማሳየት የፊት ለፊቱን መሪ ቡድን በቁጥጥራቸው ስር ማዋል የቻሉም ሲሆን ይህም የኢትዮጵያ ሰንደቅ ዓላማ በዓለም አቀፍ መድረክ ላይ በድጋሚ ከፍ አድርገው እንዲያውለበልቡ አስችሏቸዋል። በዘንድሮ የቪየና ማራቶን የተመዘገበው እጅግ አስገራሚው ክስተት ደግሞ በሴቶች በኩል አዲስ የቦታው ሪከርድ ወይም ኮርስ ሪከርድ የተመዘገበበት መሆኑ ነው። ድንቅ ብቃቷን ያስመሰከረችው አትሌት ትዕግስት ገዛኸኝ አስደናቂና ማራኪ የሩጫ ስልት በመከተል ውድድሩን በ2 ሰዓት ከ20 ደቂቃ ከ06 ሴኮንድ በአንደኝነት አጠናቃለች። ይሄ ውጤት እንደ አውሮፓውያን በ2022 በኬንያዊቷ ሻቢያን ቼፕኩሪ ተይዞ የነበረው የቀድሞ የቦታው ሪከርድ በ53 ሴኮንድ ያሻሻለ በመሆኑ የቪየና ማራቶን የታሪክ መዝገብም በአዲስ መልክ አትሌቷ እንድትጽፍ አድርጓታል። አትሌት ትዕግስት ውድድሩን በአሸናፊነት ለመደምደም የተከተለችው ስልታዊ የሩጫ ታክቲክ የብዙዎችን ትኩረት የሳበ ሆኗል። በመጨረሻው ምዕራፍ በተለይ ወደ ማጠናቀቂያው መስመር በተቃረበችበትም ወቅት ትዕግስት ያሳየችው አስገራሚ ብቃት እጅግ ያስደንቃል። ሁለተኛ ደረጃ ይዛ ያጠናቀቀችው ኢትዮጵያዊቷ አትሌት ከሀብታምነሽ ተስፋይ ጋር የነበራትን የሴኮንዶች ትንቅንቅ ለመቋቋም በመጨረሻም የኃይል ክምችቷን አውጥታ በመጠቀም በ12 ሴኮንድ ብቻ ቀድማ መግባት ነው የቻለችው አትሌት ትዕግስት ገዛኸኝ። ይህ የመጨረሻ አስገራሚ ፍጥነት ውድድሩን በአሸናፊነት እንድትደመድም ብቻም ሳይሆን የምንጊዜውም የቪየና ማራቶን የሴቶች ሪከርድ በ53 ሴኮንዶች እንድታሻሽል ያስቻላት ዋነኛ የታክቲክ ስኬቷም ሆኖላታል። በነገራችን ላይ በጭላንጭል የምትመለከቷና የዘንድሮ የቪየና ማራቶን አሸናፊዋ ትዕግስት ገዛኸኝ በሁለት ፓራ ኦሎምፒኮች ላይ ለሀገሯ ኢትዮጵያ የወርቅ ሜዳሊያ ያስገኘች አስደናቂ አትሌትም ነች። አትሌት ትዕግስት በኮቪድ-19 ወረርሽኝ ምክንያት ዘግይቶ በተካሄደው የቶኪዮ የ2020 የፓራ ኦሎምፒክ ሀገሯን ወክላለች። በአይነ ስውር ጭላንጭል ወይም ቲ13 በ1500 ሜትር ኢትዮጵያን የወከለችው አትሌት ትዕግስት ግርማ የመጀመሪያውን የፓራ ኦሎምፒክ ወርቅ ሜዳሊያ በማስገኘት ታሪክ የሰራች ታላቅ አትሌትም ነች። ከቶኪዮ በኋላም ትዕግስት ግርማ በ2024 የፓሪስ የፓራ ኦሎምፒክ ሀገሯን ወክላ በዚሁ ርቀት ለኢትዮጵያም ሆነ ለራሷ ሁለተኛውን የወርቅ ሜዳሊያ በማምጣት ታሪክ የማይዘነጋውን ታላቅ ድል ማስመዝገቧ አይዘነጋም። በዚህ ደግሞ ለአካል ጉዳተኞች በቂ የውድድር ድል አለመኖሩን የተመለከተችው አትሌት ትዕግስት ግርማ ከጉዳት አልባዎቹ ጋር መወዳደር ጀመረች። ይኸው በ2026 የኳታር ዶሃ ማራቶን ውድድር ከ2 ወር በፊት ያሸነፈችው አትሌት ትዕግስት አሁን ደግሞ የ2026 የቪየና ማራቶን የቦታውን ሪከርድ በመስበር አሸንፋለች። በውድድሩ ላይ የተመዘገበው ሌላው ታላቅ ስኬት ደግሞ እስከ መጨረሻው ደቂቃ ድረስ በአንደኛና በሁለተኛ ደረጃ ላይ በነበሩት የኢትዮጵያ አትሌቶች መካከል የታየው ለአስጨራሽ ትንቅንቅ ነው። ሌላኛዋ ብርቱ የሀገራችን አትሌት ሀብታምነሽ ተስፋይ ከአሸናፊዋ ትዕግስት ጋር ጎን ለጎን በመጓዝ በ2 ሰዓት ከ20 ደቂቃ ከ18 ሴኮንድ ሁለተኛ ደረጃን ይዛ አጠናቃለች። ሀብታምነሽ በአሸናፊዋ በ12 ሴኮንድ ብቻ ዘግይታ ብትገባም ያስመዘገበችው ሰዓት እሷም ጭምር የቪየናን የቀድሞ የቦታ ሪከርድ እንድታሻሽል ያደረጋት በመሆኑ ትልቅ አድናቆትን አስገኝቶላታል። በዘንድሮ የቪየና ማራቶን የሴቶች ውድድር የደረጃ ሰንጠረዥ መሰረት ከአንደኛ እስከ 5ኛ ያለውን ደረጃ ይዘው ያጠናቀቁት አትሌቶችና ያስመዘገቡት ውጤት የሚከተለውን ይመስላል። አትሌት ትዕግስት ገዛኸኝ በ2 ሰዓት ከ20 ደቂቃ ከ06 ሴኮንድ አንደኛ ስትሆን አትሌት ሀብታምነሽ ተስፋይ በ2 ሰዓት ከ20 ደቂቃ ከ18 ሴኮንድ ሁለተኛ፣ ኬንያዊቷ ሄለን ቼፕኮሪድ ሶስተኛ፣ ሌላኛዋ ኬንያዊት ፌዝ ቼፕኮዊች አራተኛ እንዲሁም ሌላኛዋ ኢትዮጵያዊት 5ኛ ደረጃን በመያዝ ውድድራቸውን በስኬት አጠናቋል። በአጠቃላይ የዘንድሮ የቪየና ሲቲ ማራቶን በሴቶች ዘርፍ ከአንደኛ እስከ 5ኛ ካጠናቀቁት አትሌቶች መካከል 3ቱ የሀገራችን ተፎካካሪዎች የሆኑበትና የኢትዮጵያውያን የረዥም ርቀት የበላይነት እንደገና የተነገረበት ሆኖ አልፏል። ከተመዘገበው ታሪካዊ አዲስ የቦታ ሪከርድ በተጨማሪ በስታዲየሙ እና በከተማው አደባባዮች ላይ የተሰበሰበው በመቶ ሺዎች የሚቆጠር ስፖርት ወዳድ ህዝብም ለአትሌቶቹ የሰጠው ሞቅ ያለ ድጋፍ ውድድሩን ፍጹም ማራኪ እና በታሪክ የማይረሳ አድርጎታል። ውድ የቻናላችን ቤተሰቦች ለዛሬው የያዝነው የአትሌቲክስ መረጃ ይሄን ይመስል ነበረ። ቪዲዮውን እስከ መጨረሻ ስለተመለከታችሁትም እናመሰግናለን። መልካም ጊዜ ተመኘን። ቻው ቻው።